ወደ ዛሬው ታሪካችን ከማለፋችን በፊት እንደተለመደው ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ታሪኩ ኦገስት 23 1922 ዓ.ም ላይ ቤቨርሊ ሂልስ ውስጥ ከሚገኘው የዶሊና የፍሬንክ ኦስትሪች ቤት ውስጥ የተኩስ ድምጾች ይሰማሉ። ጎረቤቶች ለፖሊስ የደወሉት ወዲያው ሲሆን ፖሊሶቹ ወደ ቤት ውስጥ እንደገቡ አጠቃላይ ቤቱ መዘበራረቁን ያስተውላሉ። መሬቱ ላይ በጥይት ተመቶ ህይወቱ ያለፈውን ፍሬድንና ካጠገቡ 3 ጥይቶችን ነበር ያገኙት። ፖሊሶቹ መሳሪያቸውን ደቅነው ፈርስት ፍሎሩን ቼክ ቢያደርጉም ምንም ሳያገኙ ይቀራሉ። ከሁለተኛ ፍሎሩ ላይ ድምጾችን ሰምተው ወደ ላይ ቢወጡም እዛም ማንም አልነበረም። በመሃል ግን ጩኸቶቹን በድጋሚ መስማት ይጀምሩና በአሁኑ ግን ጩኸቶቹን እየሰሙ የነበሩት መኝታ ቤት ውስጥ ከሚገኘው ቁምሳጥን ውስጥ እንደነበር ያስተውላሉ። ፖሊሶቹ መሳሪያቸውን እንደደቀኑ መኝታ ቤት ውስጥ ወደሚገኘው ቁምሳጥን በመጠጋት ውስጡ ላለችው ሴት ማን እንደሆነች ጠይቋታል። ሴትዮዋ በምላሿ ዶሊ እንደምትባልና ከቁምሳጥን ውስጥ መውጣት እንዳልቻለች ትነግራቸዋለች። ፖሊሶቹ ሙሉ ፍሎሩን ደህንነቱን ካረጋገጡ በኋላ ወደ መኝታ ቤቱ ሄደው ቁምሳጥኑን ለመክፈት ቢሞክሩም መቆለፉን ያስተውላሉ። ቁልፉ የት እንደሚገኝ ሲጠይቋት እንደማታውቅ ስትመልስላቸው ቁምሳጥኑን ከመስበራቸው በፊት ቁልፉን ለመጨረሻ ጊዜ ለመፈለግ ይወስናሉ። የተወሰነ ከፈለጉት በኋላ ሁለተኛ መኝታ ቤት ውስጥ ያገኙታል። ወደ መኝታ ቤቱም ከተመለሱ በኋላ ቁምሳጥኑን ይከፍቱትና ዶሊ በሰላም ትወጣለች። ምንም እንኳን ደህና ብትሆንም ከፍተኛ ፍርሃት ውስጥ እንደነበረች ታስታውቃለች። ስለተፈጠረው ነገር ሲጠይቋትም ትልቁ ቁምሳጥን ውስጥ ልብስ በምታሰናዳበት ወቅት ከታች የሆነ ድምጽ እየሰማች እንደነበርና ለማጣራት ወደ ታች ከመውረዷ በፊት ግን ቁምሳጥኑ እላዩ ላይ ተዘግቶ ቁልፉ እንደተቆለፈባት ትናገራለች። ነገር ግን ቁምሳጥኑን ማን እንደቆለፈባት ሳታይ ትቀራለች። ፖሊሶቹ ይህንን መረጃ በሚሰሙበት ወቅት ግራ እየተጋቡ ይመጣሉ። ታች የነበሩት 2 ሰዎች ናቸው ወይስ አንደኛው ከፍሬንክ ጋር ሲታገል አንደኛው መጥቶ ዶሊ ላይ ቁምሳጥኑን ዘግቶባት ይሆን ወይስ ከ2 ሰዎችም በላይ ቤት ውስጥ ነበሩ? ምንም እየተገጣጠመላቸው አልነበረም። ከዚህ በተጨማሪም ቤታቸው ምንም እንኳን እንደዛ ምስቅልቅሉ ቢወጣም ዶሊ እንደተሰረቀው የተናገረችው ፍሬድ ቀን በቀን የሚያደርገው የዳይመንድ ሰዓቱ ብቻ እንደነበር ትናገራለች። በተጨማሪም ፍሬንክ የተገደለበት መሳሪያ እጅግ በጣም ትንሽ ከመሆኑ የተነሳ ብዙ ጊዜ መሳሪያውን የሚይዙት ሴቶች ነበሩ። ቅርጹም ለሴቶች ቦርሳ እንዲያመች ተደርጎ ነበር የተሰራው። ጎረቤቶች መረጃ እንዲሰጡ በተጠየቁበት ወቅት ዶሊና ፍሬንክ ቀን በቀን እንደሚጣሉ ለመናገር ደቂቃም አልፈጀባቸውም። ግድያው በተፈጠረ በዛው ምሽት ደግሞ ከሌሎቹ ቀናቶች በበለጠ ነበር ሲጨቃጨቁ የነበሩት። ምንም እንኳን ፖሊሶች ለግድያው ምክንያት ዶሊን ማድረግ ቢፈልጉም ብዙ ነገሮች ነፃ መሆኗን ያመለክታሉ። ምክንያቱም ፍሬድን ከገደለችው በኋላ ራሱ ወደ ቁምሳጥኑ ተመልሳ ራሷ ላይ በመቆለፍ በምንም ተአምር ቁልፉን ሌላ መኝታ ቤት ውስጥ ማስቀመጥ አትችልም። ምንም ትርጉም አይሰጥም። ነገር ግን ለጊዜው ምንም ተጨማሪ ተጠርጣሪ ስላልነበራቸው ዶሊን የኋላ ታሪኳን መመርመር ይጀምራሉ። ዶሊ የተወለደችው 1880 ዓ.ም ጀርመን ሀገር ውስጥ ሲሆን ወደ ዊስኮንሰን ከተማ ከመጣች በኋላ የ3 ዓመት ታላቋን ፍሬንክን ታገባዋለች። ባለቤቷ በህይወቱ ምንም እንኳን ትልቅ ስኬታማ ሰው ቢሆንም ከባድ የመጠጥ ሱስ ያለበትና ቶሎ ወደ ጸብ ውስጥ የሚገባ ሰው ነበረ። ፍሬድም የጨርቃጨርቅ ቢዝነሱን እያሳደገ እዛው ከተማ ላይ በፋብሪካ ላይ ፋብሪካዎችን እየገነባ ህይወቱን የተሻለ ደረጃ ላይ ያደርሳል። በትዳራቸው ግን ያን ያክል ደስተኞች አልነበሩም። እሱ በጣም ይቆጣል፣ እሷ ደግሞ ቤት ውስጥ አብዛኛውን ጊዜ ብቻዋን ነበር የምታሳልፈው። 1918 ዓ.ም ላይ ከሚልዎኪ ከተማ ወደ ደቡባዊ ካሊፎርኒያ ከተማ ሲያመሩ አዲሱ ጎረቤቶቻቸው ዶሊና ፍሬንክ ቀን በቀን እንደሚጨቃጨቁ ለመረዳት ብዙ ጊዜ አልፈጀባቸውም ነበር። ፖሊሶቹ ዶሊ ድብቅ ፍቅረኛ ከነበራት ቢያጣሩም ማንም ሰው ዶሊን ከፍሬንክ ውጪ አይቷት አያውቅም። በዚህም ምንም እንኳን በትዳራቸው ደስተኛ ባይሆኑም ለትዳራቸው ግን ታማኝ ነበሩ። ፖሊሶቹ ብዛት ያላቸውን ምርመራዎችን ቢያካሂዱም በምንም ተአምር ዶሊ ነብሰ ገዳይ ሆና ሊያገኟት አልቻሉም። ዶሊ ባለቤቷ ህይወቱ ካለፈ በኋላ ሎስ አንጀለስ ውስጥ ወደሚገኘው አዲሱ ቤቷ በመግባት ከጠበቋ ሄርመን ሻፒሮ ጋር ትወያያለች። ሻፒሮ በወቅቱ የባለቤቷን በሚሊዮኖች የሚቆጠሩ ውርሶችን የሚከታተልላት ጠበቋዋ ነበረ። በኋላ ግን ሁለቱ ሳይታሰብ ወደ ፍቅር ግንኙነት ውስጥ ይገባሉ። ነገር ግን አዲሱ ፍቅረኛዋም ሻፒሮ ልክ እንደ ቀድሞ ባለቤቷ ፍሬንክ አብዛኛውን ጊዜውን በስራው ስለሚያሳልፍ ዶሊ በድጋሚ ጊዜዋን በብቸኝነት ማሳለፍ ትጀምራለች። ይህንን ምክንያት በማድረግ ሌላ ተጨማሪ ሮይ ክለም የተባለ ፍቅረኛ በመያዝ ሁለቱንም ወንዶች በተመሳሳይ ጊዜ ዴት ማድረግ ትጀምራለች። ፍሬድ ህይወቱ ካለፈ 1 ዓመት በኋላ ሄርመን ክላይን የተባለ የቤቨርሊ ሂልስ ፖሊስ ጣቢያ የበላይ የሆነው ፖሊስ ወደ ዶሊ ፍቅረኛና ጠበቋ ወደ ነበረው የሻፒሮ ቢሮ ያመራል። ኬዙ ምንም እንኳን ወዴትም እያመራቸው ባይሆንም መርማሪዎቹ ዶሊን መተው አልፈለጉም። መርማሪ ክላይንም ወደ ሻፒሮ ቢሮ ቀጥታ እንደገባ ጠረጴዛው ላይ የተመለከቱት ውስጡ በዳይመንድ የተሰራ በጣም ውድ የሚባል ሰዓት ነበረ። ሰዓቱም ፍሬድ
በተገደለበት ምሽት ላይ ዶሊ ተሰርቋል ብላ ከተናገረችው የፍሬድ ሰዓት ጋር በጣም ነበር የሚመሳሰለው። ካፒቴኑ ለጠበቃው ሰዓቱን እንዴት እንዳገኘው ሲጠይቀው ዶሊ እንደ ስጦታነት እንደሰጠችው፣ ነገር ግን ፖሊሶቹ እያሰቡት የነበረውን ነገር አስቀድሞ እንዳሰበው ሰዓቱ ፍሬድ በተገደለበት ምሽት መሰወሩን እንደሚያውቅ ይነግራቸዋል። ዶሊንም ሰዓቱን ስትሰጠው ተመሳሳዩን ጥያቄ ጠይቋት ነበረ። ዶሊ ግን ያኔ በስህተት መጥፋቱን እንደተናገረችና ፖሊሶቹ ከሄዱ በኋላ ሰዓቱን ሶፋ ስር እንዳገኘችው ነበር የተናገረችው። መርማሪው ግን መረጃውን ባለማመኑ ከሻፒሮ ቢሮ እንደወጣ ቀጥታ የሄደው ወደ ዶሊ ቤት ነበረ። ዶሊን እንዳገኛትም ስለ ሰዓቱ ይጠይቃታል። ዶሊም የጥፋተኝነት ስሜት እየተሰማት እንደሆነ በማስመሰል ሰዓቱን ካገኘችው በኋላ ለፖሊሶቹ መናገር ያን ያክል ጠቃሚ መረጃ እንዳልሆነ በማሰቧ እንደሆነ ትነግረዋለች። ካፒቴኑ እየሰማ ያለውን ነገር ማመን አልቻለም። ብዙም ሳይቆይ ጋዜጠኞች ስለዚህ አዲስ መረጃ ሰምተው ሁሉም የጋዜጣ ድርጅቶች የዶሊን ስም በመጥፎ ስም እያነሱ መተቸት ይጀምራሉ። በዚህ ዜና የተደናገጠው ሁለተኛው የዶሊ ፍቅረኛ ሮይ ክለም ወደ ፖሊስ ሄዶ የሚነግራቸው ሚስጥር እንዳለ ይነግራቸዋል። ዶሊ የሆነ መሳሪያ እንዲያስወግድላት እንደጠየቀችውና ወንዝ ውስጥ እንደከተተው ይነግራቸዋል። ፖሊሶች ያንን መሳሪያ ሄደው ከማውጣታቸው በፊት ግን አንደኛው የዶሊ ጎረቤት መጥቶ እሱም የሚነግራቸው ሚስጥር እንዳለ ይነግራቸዋል። እሱንም አንድ መሳሪያ እንዲያስወግድላት እንደጠየቀችውና የቤቱ ጓሮ ውስጥ እንደቀበረው ይነግራቸዋል። ፖሊሶቹም ሁለቱንም መሳሪያዎች ሄደው ያውጡታል። ነገር ግን በጣም ከመዛጋቸው የተነሳ የእውነትም ለግድያዎቹ የተጠቀሙባቸው መሳሪያዎች መሆናቸውን ማረጋገጥ አልቻሉም። ዶሊም ብትሆን የምትሰጠው ምክንያት ነበራት። ፖሊሶቹ ስለ መሳሪያዎቹ ሲያፋጥጧት እነዛ መሳሪያዎች ለዓመታት ቤታቸው ውስጥ እንደነበሩና ፍሬድ ከሞተ በኋላ ግን መሳሪያዎቹን ቤቷ ውስጥ ማስቀመጥ ጥቅሙ ስላልታያት ለጓደኞቿ ሰጥታ እንዲያስወግዱላት እንደጠየቀች ትናገራለች። ፖሊሶቹ ግን አላመኑበትም ነበረ። በዚህም በጁላይ ወር 1923 ዓ.ም ላይ ዶሊን በፍሬድ ግድያ ምክንያት በቁጥጥር ስር ያውላታል። ቢሆንም ግን ይሄ ግኝት ቁምሳጥን ውስጥ ተቆልፎባት ከነበረው ሁነት ጋር በጣም ነበር የሚጣረሰው። ዶሊ እስር ቤት ውስጥ ሆና ክሷን በምትከታተልበት ወቅት ፖሊሶች ጥፋተኝነቷን ለማግኘት ያልገቡበት ጉድጓድ አልነበረም። ነገር ግን ምንም ተጨባጭ የሆነ መረጃ ባለማግኘታቸው የዶሊን ክስ በማቋረጥ ከእስር መልቀቅ ነበረባቸው። 7 ዓመታት አልፈው ግድያው ሙሉ ለሙሉ ወደ መረሳት እየተጠጋ ይመጣል። በኋላም 1930 ዓ.ም ላይ ዶሊና ጠበቋ የነበረው ፍቅረኛዋ ሻፒሮ በመፋታታቸው ቀጥታ ለፖሊስ በመደወል እስከዛሬ ድረስ ያልነገራቸው ሚስጥር እንዳለና አሁን ራሱ ቢሮ ውስጥ ሙሉ ታሪኩን የሚነግራቸው ሰው እንዳለ ይነግራቸዋል። መርማሪዎቹም ተያይዘው በአፋጣኝ ቀጥታ ወደ ሻፒሮ ቢሮ ሲያመሩ ውስጡ ተቀምጠው ያገኙት ሰው ከዚህ በፊት አይተውት የማያውቁት ሰው ነበረ። ስሙ ኦቶ ሴንሁበር ሲሆን አጠር ያለ የስፌት መኪና ጠጋኝና በትርፍ ጊዜው ጸሐፊም ነበረ። የነገራቸውም ታሪክ የትኛው መርማሪ ፍጹም ሊገምተው የማይችለው ታሪክ ነበረ። ሁሉም ነገር የጀመረው ፍሬንክ ከመሞቱ 10 ዓመታት በፊት ነበረ። ኦቶ በወቅቱ ገና ታዳጊ ወጣት ሲሆን ፍሬንክ በሚያስተዳድራቸው አንደኛው ፋብሪካ ውስጥ ተቀጥሮ ይሰራ ነበረ። አንድ ቀን 1913 ዓ.ም ላይ ዶሊ የስፌት መኪናዋ መበላሸቱን ለባለቤቷ ፍሬንክ ትነግረዋለች። ባለቤቷም ከሰራተኞቹ መካከል ኦቶን መርጦ ለባለቤቱ የስፌት መኪና ማሽኑን እንዲጠግንላት ይልከዋል። ዶሊ የስፌት መኪናውን ለመጠገን ኦቶን አስቀድሞ እንደሚልክ ታቅ ነበረ። ኦቶንም ከዚህ በፊት አንድ ሁለቴ እንዳየችው ነበር ወዲያውኑ በፍቅሩ የወደቀችው። ኦቶ በመጣበት ወቅትም የለበሰችው ያማልለዋል ብላ ያሰበችውን ልብስ ሲሆን ከዛ ቀን ጀምሮ ሁለቱ ከፍሬንክ ጀርባ መማገጥ ይጀምራሉ። መጀመሪያ አካባቢ ከቤት ውጪ ባሉ ቦታዎች ነበር ሲገናኙ የነበሩት። በኋላ ግን ግንኙነታቸውን ተመልሰው ወደ ፍሬንክ ቤት ውስጥ ይመልሱትና ፍሬንክ ወደ ስራ ጧት በሚወጣበት ወቅት እየተደበቀ ወደ ቤቱ መምጣት ይጀምራል። በወቅቱ ኦቶን ሲመላለስ የተመለከቱት ጎረቤቶቿ ስለማንነቱ ሲጠይቋት ዋሽታቸው በአባቷ በኩል የምትገናኘው ወንድሟ እንደሆነ ትነግራቸዋለች። ነገር ግን ዶሊና ኦቶ በዚህ ሁኔታ መቀጠል እንደማይችሉ ይገነዘባሉ። ነገር ግን እንደ ጤነኛ ሰዎች ግንኙነታቸውን በማቋረጥ ፋንታ ዶሊ ቤታቸው ውስጥ ወደሚገኘው ቆጥ ውስጥ ገብቶ እዛ መኖር እንዲጀምር ጥያቄ ታቀርብለታለች። በዚህ መልኩ ማንም ሰው ሲወጣም ሆነ ሲገባም አይመለከተውም ማለት ነው። የጠፋ ብሎ እንኳን የሚጠይቀው ምንም ዘመድ ያልነበረው ኦቶ ፋብሪካ ውስጥ የነበረውን ስራውን በመልቀቅ ወደ ቤታቸው ገብቶ ቆጥ ውስጥ መኖር ይጀምራል። ከዛች ቀን ጀምሮ ውላቸው ተደጋጋሚ ነበረ። ፍሬንክ በጠዋት ወደ ስራ ከሄደ በኋላ ኦቶ ከቆጡ በመውረድ ከዶሊ ጋር የተወሰነ ጊዜ ያሳልፍና ባለቤቷ ከመመለሱ በፊት ወደ ቆጡ ተመልሶ ሌሊቱን ሙሉ መጽሐፎችን ሲጽፍ ያድራል። በዚህ ወቅት ፍሬንክ ለዶሊ ቤት ውስጥ ግር የሚሉ ድምጾችን እየሰማና የቤታቸው አስቤዛ ከበፊቱ ቶሎ እያለቀ እንደሆነ እንዲሁም የተወሰኑ ሲጋሮቹ ቶሎ እያለቁበት እንደሆነ ቅሬታውን ይነግራታል። ነገር ግን በየጊዜው ይህንን ቅሬታ ቢነግራትም ዶሊ እየሰማውና እያየው ያለው ነገር በሙሉ መስሎት እንደሆነ ታሳምነዋለች። ለቀጣዮቹ 5 ዓመታትም 4 የተለያዩ ቤቶችን በሚልዎኪ ከተማ ውስጥ ቢቀይሩም የሚሰማቸውና የሚመለከታቸው ነገሮች ምንም ሊቋረጡ አልቻሉም። 1918 ዓ.ም ላይ ፍሬንክ ለዶሊ ወደ ደቡባዊው ካሊፎርኒያ ከተማ ሄደው መኖር እንደሚፈልግ ይነግራታል። ዶሊም ይህንን ስትሰማ ወደ ከተማው ቀድማ
ቀድማ በመሄድ ሰፋ ያለ ቆጥ ያለው ቤት በማግኘት ኦቶን አስቀድማ ወደዛው ትልከዋለች። ዶሊና ፍሬንክም ወደዛ ቤት ሲያመሩ ኦቶ አስቀድሞ እዛ ቤት ውስጥ መኖር ጀምረዋል። ኦገስት 23 1922 ዓ.ም ላይ ግን ዶሊና ፍሬንክ ከባድ የሚባል ጭቅጭቅ ውስጥ የገቡበት ምሽት ሲሆን ኦቶ በድብቅ አብሯቸው መኖር ከጀመረ ድፍን 10 ዓመት ያልፈዋል። ያን ቀን ምሽት ሰክሮ የመጣው ፍሬንክ ዶሊ ላይ ሲጮህባትና ሲሰድባት ኦቶ ከቁጥ ውስጥ ሆኖ ይሰማል። ጭቅጭቃቸው እየተጋጋለ በመጣ ቁጥርም ፍሬንክ ዶሊ ላይ እጁን ማንሳት ይጀምራል። ኦቶም ፍቅረኛው እንዳትገደልበት በመስጋት 2 ፒስቶሎችን በመያዝ ደረጃውን ወርዶ ወደ ሳሎኑ ይገባል። እንደደረሰም መሳሪያዎቹን ፍሬንክ ላይ ይደቅነዋል። ፍሬንክም ኦቶን ከ10 ዓመታት በኋላ ከስራ ከለቀቀ በኋላ ቤት ውስጥ በማግኘቱ በጣም ነበር ግራ የተጋባው። ራሱን ለመከላከልም ወደ ኦቶ መጠጋት ሲጀምር ኦቶ መሳሪያዎቹን መተኮስ ይጀምራል። ዶሊም ይህንን ሁሉ ዓመት እንዳትታሰር ያደረጋትን ምክንያት የፈጠረችው በዚህ ወቅት ነበረ። ፖሊሶች ወደ ቤታቸው መምጣታቸው እንደማይቀር አስቀድማ ያወቀችው ዶሊ ቤቱን ሙሉ ለሙሉ ካዘበራረቀችው በኋላ ኦቶን ቁምሳጥን ውስጥ እንዲቆልፍባትና ወደ ቆጡ ተመልሶ እንዲደበቅ ትነግረዋለች። ፖሊሶቹ በደረሱበት ወቅትም ኦቶ እዛው ቤት ውስጥ ነበረ። ከፍሬንክ ግድያ በኋላ ኦቶና ዶሊ ወደ አዲሱ ቤታቸው ይገባሉ። ምንም እንኳን በግልጽ ማንም ሰው ወደማያቸው ግልጽ የሆነ ግንኙነት ውስጥ መግባት ቢችሉም ዶሊ አዲስ በገቡበት ቤት ውስጥ ኦቶን ቆጥ ውስጥ መኖሩ እንዲቀጥል ትነግረዋለች። ከአንድ ዓመት በኋላም ፖሊሶቹ መሳሪያዎቹን አግኝተው ዶሊን ካሰሯት በኋላ ኦቶ የግድ ከቆጥ ውስጥ መውጣት ነበረበት። ዶሊ በመሳሪያዎቹ ምክንያት እስር ቤት ውስጥ በተቀመጠችበት ጊዜ በወቅቱ ፍቅረኛዋ ለነበረው ጠበቃ ሻፒሮ ቆጥ ውስጥ ለሚገኘው ወንድሟ ምግብ ይዞለት እንዲሄድ ትለምነዋለች። ሻፒሮ ምግቡን ይዞ በመሄድ ለኦቶ በሰጠበት ወቅት ግን ለረጅም ዓመታት ከሰው ጋር የማውራት ጣዕምን ያጣው ኦቶ ይህንን ሁሉ ሚስጥር ለሻፒሮ ይነግረዋል። ሻፒሮ ይህንን መረጃ ለፖሊሶቹ ከመናገር ይልቅ ግን ኦቶን ከቤቱ ወጥቶ እንዲጠፋ ይመክረዋል። ኦቶም ከዛ ቤት ከወጣ በኋላ አዲስ ሚስት አግብቶ የጽዳት ስራ በመቀጠር አዲስ ህይወት ይጀምራል። ይህ ታሪክ ግን ሚስጥር ሆኖ የቀረው ዶሊና ሻፒሮ ፍቅረኛሞች እስከነበሩበት ዕለት ድረስ ነበረ። ሻፒሮ ወደ ፖሊስ የደወለውም ልክ እንደተፋቱ ነበረ። ዶሊና ኦቶም ከታሰሩ በኋላ ሚዲያዎች ከቁጥጥር ውጭ ይሆናሉ። በሚያሳዝን ሁኔታ ግን ሁለቱም ምንም አይነት የእስር ፍርድ ሳይፈረድባቸው ነጻ ይለቀቃሉ። ዶሊ የተለቀቀችበት ምክንያት ዳኞቹ ጥፋተኛ ነች አይደለችም ብለው በአንድ ድምጽ ባለመወሰናቸው ምክንያት ሲሆን ኦቶ የተለቀቀበት ምክንያት ደግሞ አንድ ወንጀለኛ ተይዞ ፍርድ እስኪፈረድበት ድረስ የተሰጠው ጊዜ በማብቃቱ ነበረ። ከችሎቱ በኋላ ኦቶ ተሰውሮ ስለሱ ምንም የሚታወቅ ነገር አልነበረ። ዶሊ ደግሞ የተወሰኑ ዓመታትን በሎስ አንጀለስ ከተማ ውስጥ ከኖረች በኋላ በ80 ዓመቷ ህይወቷ ያልፋል። በጣም የሚገርመው ደግሞ ከረጅም ዓመታት በኋላ በድጋሚ ባገባች በሁለተኛ ሳምንቷ ነበር ህይወቷ ያለፈው። የዛሬው ቪዲዮአችን ይህንን ይመስል ነበረ። እንደወደዳችሁት አልጠራጠርም። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።